በጣም ቆንጆ ውህድ ነው የሚሰጠኝ። በስማም ዛሬ ቆዳዬ አለፈለት ማለት ነው። ሰላም ጋይስ እንዴት ናችሁ? ዛሬ እንግዲህ ፀጉሬ ላይ የሚቀባውን ቤቴ ውስጥ የማዘጋጀውን ከመታጠብ በፊት ነው ማሳያችሁ ማለት ነው። እዚህ ጋር እንግዲህ የተቀቀለ ሩዝና ተልባ አለኝ። እንዴት እንደቀቀልኩት እሱን አልቀረጽኩላችሁም። ያው ውሃ ታረጋላችሁ የሚመጥነውን ውሃ። ከዛ በኋላ ሲበስል ማውጣት ነው። እዚህ ጋር ደግሞ ሬት በዚህ መልኩ አዘጋጅቼዋለሁ ማለት ነው። እዚህ ጋር ላይ እንግዲህ እንደምታዩት በዚህ መልኩ ፈጭቼዋለሁ። ንጹህ ማጥለያ ካላችሁ እንደዚህ አድርጋችሁ ታጠሉታላችሁ ማለት ነው። በዚህ መልኩ በጣም ቆንጆና ለስላሳ ፀጉርን ይሰጣችኋል፣ እንዲሁም ለእድገት። ይሄን ማረገው አሰሩ እንዳይገባብኝ ነው። ክሬም ብቻ ስለምፈልግ እኔ እዩት። በዚህ መልኩ እንደዚህ አድርገን በደንብ አድርገን እናጥለዋለን ማለት ነው። አሪፍ ነው። ተልባም ተልባ ነው ትጠቀሙት። በጣም ቆንጆ ነው የሚያምረው። ታዩበታላችሁ ጋይስ። እኔ እየቀረጽኩ መስሎኝ ግን አልቀረጽኩትም። አንድ እጅ መሆን እኮ እንደዚህ ነው ይላችሁ። ይሄ ካሰሩ ከለየሁት በኋላ ነው በዚህ መልኩ ነው ያጠለልኩት ማለት ነው። ይሄንን ሳጠል እየቀረጽኩላችሁ ነው መስሎኝ ነበረ። ይሄንን ያጠለልኩላችሁ ለምሳሌ ይሄ የተልባው ሩዝ እንኳን ችግር የለውም በደንብ ደግሞ ስለሚፈጭ፣ ይሄ ግን ተልባው አሰር የሚሆነው ነገር አለ ይላችሁ። ይሄንን በደንብ አድርጋችሁ በማጥለያ ማጥለል አለባችሁ ማለት ነው። ይሄንን ካላጠለላችሁ ፀጉራችሁ ላይ እንደዚህ የሆነ ነጫጭ ነገር ይሆናል ማለት ነው። ግን በዚህ መልኩ እንደዚህ አድርጋችሁ ካጠለላችሁት በጣም ቆንጆ ውህድ ይኖራችኋል ማለት ነው። እኔ ብዙ ነገር አውርቼ ነበረ ግን አልተሳካም፣ አልገባም፣ ድምጼ እየቀረጸ አልነበረም እና እንደዚህ አድርጌ በጣም ቆንጆ አድርጌ አዋህጃለሁ ማለት ነው። ከዛ አሁን እዚህ ጋር እናንተ የምትፈልጉትን ዘይት መጠቀም ትችላላችሁ። የፀጉር ዘይቱን እኔ እዚህ ጋር ዛሬ ዘይቱን ነው የምጠቀመው። እናንተም ያላችሁን የቤታችሁን ለፀጉራችሁ የምትጠቀሙትን ማድረግ ትችላላችሁ ማለት ነው። የምትፈልጉትን ያክል ትጨምሩበታላችሁ። ከዛ በደንብ ታዋህዱታላችሁ። ምክንያቱም የኛ ፀጉር በደንብ ነው ዘይት የሚፈልገው ታውቃላችሁ። የኛ አበሻ ፀጉራችን በጣም ደረቅ ነው፣ አናታችን ይደርቃልና እንደዚህ አድርገን ዘይት የግዴታ መጨመር አለብን፣ ውህዱን ብቻ ሳይሆን ማለት ነው። እንደዚህ አድርጌ በደንብ አድርጌ አቀላቅለዋለሁ፣ ዘይቱና ውህዱ በደንብ እንዲቀላቀልልኝ ማለት ነው። ከዛ ወደ መቀባት ነው የምሄድ። ከፈለጋችሁ የፊት ማስኩንም በዚህ መልኩ አዘጋጅቼዋለሁ። ግን ያው ከፀጉር የሚለየው ነገር አለ። የፊት ማስካችን ለፀጉራችን የምናደርገው እና የተለያየ ነው። ከፈለጋችሁ ሰራላችኋል። እሱም በጣም ቆንጆ ነው። የተበላሸ የተቋቆረ ፊትን እንዲሁም አዳት እሱን የሚያደበዝዝ ነው። ከፈለጋችሁ ሰራላችኋለሁ። ይሄው እንደዚህ አድርጌ በዚህ መልኩ አድርገዋለሁ። ያነሰው ስለመሰለኝ ትንሽ እንደዚህ አድርጌ ጨምርበታለሁ ማለት ነው። ከዛ ይሄንን በደንብ አድርጌ አዋህደዋለሁ ማለት ነው። በጣም ቆንጆ ውህድ ነው የሚሰጠኝ። በስማም ዛሬ ቆዳዬ ያለፈለት ማለት ነው። ፀጉሬ እንደዚህ ከስስ ነው ማለት ነው። እንደዚህ ይቀባል ማለት ነው። እንደምታዩት ፀጉሬ እንደዚህ አድርጌ ፀጉሬን እቀባዋለሁ ማለት ነው። በመጀመሪያ እንደዚህ እየከፋፈልኩኝ ትንሽ ትንሹን ለማዳራስ እንዲመቸኝ ቆዳዬን በደንብ አድርጌ እቀባዋለሁ ማለት ነው። የኔ ፀጉር በነገራችን ላይ ብዛት ምናምን የለውም፣ ግን እርዝመቱ በጣም እየጨመረ ነው ያለው። እንደዚህ አልነበረም። በጣም ነበር የሚቆራረጥ፣ ይረግፋል፣ በማበጠሪያ ምናምን የሚወጣ ነበር። ግን አሁን እግዚአብሔር ይመስገን ቆንጆ ነው። ይኸውት እርዝመቱ ራሱ በጣም እየተሻሻለ ነው ማለት ነው። ከበፊቱ ካለኝ ድሮ ከነበረኝ ማለት ነው። እና አሁን ለውጥ አለው። እዛ እንደዚህ አርጌ በደንብ አርጌ ማሳጅ አረገዋለሁ ማለት ነው። እና እንደዚህ አርጋችሁ ተቀቡት። ለ2 ሰዓት ለ1 ሰዓት ምናምን ስራ አርጋችሁት መታጠብ ነው። ቆንጆ ፀጉርን ይሰጣችኋል። አመሰግናለሁ።